ሰላም እንደምን አላችሁ? በየቀኑ የምንጠቀምባቸው የኤአይ ቴክኖሎጂ ሁሉም በነፃ የምናገኛቸው ይመስልናል። ነገር ግን ከጀርባው የሚወጣው ገንዘብ ያውቃሉ? በቢሊዮን የሚቆጠር ዶላር እንደ ጎርፍ እየፈሰሰበት ነው። ነገር ግን ወደ ኩባንያዎች የሚመለሰው ገቢ ደግሞ በጣም ዝቅተኛ ነው። እንደ ስኳድ ካፒታል የተባሉ የፋይናንስ ተንታኞች እንደሚሉት ከሆነ የኤአይ ኢንዱስትሪ የወጣበትን ወጪ ለማካካስ ካለበት አመት በአንድ አመት ውስጥ ማለት ነው ከ600 ሚሊዮን ዶላር በላይ ገቢ ማመንጨት አለበት። አሁን ባለው ሁኔታ ግን አይደለም 600 ቢሊዮን ገቢ ሊያመጣ ይቀርና በጣም ትንሽ የሆነ ገቢ ብቻ ነው ያለው። ታዲያ እነዚህ ኩባንያዎች የኤአይ አገልግሎት በነፃ መስጠታቸው ሙሉ በሙሉ ቢዘጉት ወይ ደግሞ ክፍያ ቢጠይቁ እኛ ምን እንሆናለን? በአሁኑ ሰዓት እንደምታዩት ከሆነ ሰው ወደ ኤአይ ወይ ደግሞ የአርቲፊሻል ኢንተለጀንስ ጥገኛ ሆኗል፣ የዓለም ህዝብ ማለት ነው። ይህ ደግሞ ክሬተሮች በጣም ትልቅ ነገር እያሰቡና ሰውን ጥገኛ እያደረጉት ነው። ከዚህ በፊት ለምሳሌ የኢትዮጵያ መሬት ብታስቡ መዳበሪያ በጣም በርካሽ ይቀርብ ነበረ። መዳበሪያው እየቀረበ ከለመደ በኋላ ግን በግድ በጣም አስፈላጊ ሲሆን መዳበሪያው ምን ሆነ ማለት ነው? በገንዘብ እንዲገዛው አደረገ። ኤአይ እንደዛ እያደረጉን ቢሆንስ ምንድነው የምናደርገው? አሁን ሁላችንም ቢሆን የኤአይ ጥገኛ ሆነናል ማለት ነው። ለምሳሌ መድኃኒት እንኳን ለመጠየቅ ሐኪም አናማከርም። ራሳችን እንኳን ቢያመን ጂሚና ወይ ቻትጂፒቲ እንጠይቃለን። በጣም ለብዙ ጥቃቅን ህይወታችን ሳይቀር መረጃችን እያሳለፍን ለኤአይ እንሰጣለን። ኤአይ ጥገኛ ሆነናል ነው የምላችሁ። አንድ ሲደመር አንድ ስንት ነው ብሎ ለመመለስ ሰው በአእምሮ አያስብም። አሁን ዋትስ ዘ አንሰር 1 + 3 2 ብሎ ለመመለስ ለራሱ ቻትጂፒቲ ጠይቃለህ። ታዲያ ጉዳዩ ምንድነው? አሁን በጣም ቀላልና ግልጽ አድርገው በቀላሉ ፊድ የሚያደርጉ መረጃ ኋላ ጥገኛውን ሶስተኛ ካደረጉ በኋላ ክፍያ ቢጠይቁስ ነው። ክፍያ እንደሚጠይቁ ግልጽ ነው። ምክንያቱም አሁን በዶኔት ወይ ደግሞ በኢንቨስተርስ ፍቃድ ነው ይህ የኤአይ ቴክኖሎጂ ካፒታል እየተሸፈነ ያለ። ይህ የኤአይ ቴክኖሎጂ በቢሊዮን የሚቆጠር ዶላር ኢንቨስት ይደረግበታል። ለኛ እንደ ቀላሉ ወይ ደግሞ ኮንቨርሴሽን የሚመስለው ቀላል መረጃ እነሱ ይህንን ለማደራጀት በቢሊዮን የሚቆጠር ወጪ ያወጣሉ። ይህም ደግሞ ሀይ የኢነርጂ ኮስት አለው፣ ሀይ የኮምፒውተር ኮስት አለው፣ ሀይ የባለሙያ ኮስት አለው። ይህንን ሁሉ ኮስት ለማጠቃለል በቢሊዮን ዶላር የሚቆጠር ወጪ ያወጣሉ። ነገር ግን የሚያሳዝነው ነገር አሁን እኛ የምንጠቀመው በነፃ ነው። ሁሉም ቻትጂፒቲ፣ ጀሚናይ፣ ክላውዲያይ ሁሉም የአይ ታይፖች የሚባሉ ቤዚክ ለሚባለው ነገር ምንም ክፍያ አይጠይቁም ወይ ፕሮ ምናምን ካልሆነ ማለት ነው። ታዲያ እንደዚህ ይቀጥላሉ ወይ? እነዚህ ሰዎች የዋህ ናቸው። በነፃ ገንዘባቸውን ኢንቨስት እያደረጉ ይህን ያህል ቢሊዮን ወጪ እያወጡ በትልቅ ካምፓኒ እያቋቋሙ ለኛ በነፃ መረጃ የኛን ህይወት የሚያቀል ኤአይ ሰርቭ የሚያደርግ በነፃ የሚሰጡን የዋህ ስለሆኑ ነው ወይስ የታቀደ እቅድ አለ? በዛሬ ጉዳይ ይህንን ሙሉ እንመለከታለን። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ ቪዲዮውን ላይክ በማድረግ ጀምሩት። እንደነገርኳችሁ ነው ኤአይ በጣም ግዙፍ ኢንቨስትመንት እና ብዙ ቴክኖሎጂ የሚጠይቅ ጉዳይ ነው። ቀላል አይደለም፣ ለኛ እንደምናየው አይደለም። ታዲያ እንዴት ሊያደርጉን ነው ችግሩ። አሁን ይሄኛውም ሲታይ በጣም ብዙ ካምፓኒዎች እንደሚያሳዩት ከሆነ የኤአይ በጀት የአሜሪካ ካምፓኒዎች እንዲሁም ደግሞ ባንኮች አሁን ለኤአይ ማበደር አቁመዋል። ኤአይ የሚጠበቅበት ያህል ወጪ እየመለሰ አይደለም። ታዲያ አሁን ወደ ምን ሊገቡ ይችላሉ ብለን ስናስብ የመጀመሪያው የሚያደርጉት ምንድነው? አንድ የላቀ ኤአይ ሞዴል ለማሰልጠን እንዳልነው ለማንቀሳቀስ በሚሊዮን የሚቆጠር ዶላር ይወጣል። እጅግ ዘመናዊ የሆኑ የኮምፒውተር ፕሮሰሰሮች ያስፈልጉታል። ግዙፍ የኤሌክትሪክ ፍጆታ፣ ከፍተኛ የባለሙያ ደሞዝ፣ እነዚህ ኩባንያዎች ዋና ወጪዎች ናቸው ማለት ነው። ነገር ግን በሌላ በኩል አብዛኞቹ ተጠቃሚዎች ደግሞ ቅድም እንዳልነው በነፃ የሚጠቀሙ በኢንዱስትሪ ውስጥ ያሉ አብዛኞቹ ጥናቶች እንደሚያሳዩት ከሆነ ኤአይ ውስጥ ከፍተኛ ኢንቨስትመንት የሚመልሱ ተቋማትና ኩባንያዎች ከ10% አይበልጡም ማለት ነው። ይህ ማለት 10% ነው ፕሮፊት የሚያገኙት። እስካሁን 90% ሎስ ላይ ናቸው ማለት ነው። ይህ ማለት ኤአይ ኩባንያው በየቀኑ ሚሊዮን ዶላር ያወጣል፣ ነገር ግን ከኛ የሚያገኘው ነገር የለም። ታዲያ ኩባንያዎቹ አሁን ባሉበት መንገድ ይቀጥላሉ? ይህ ጥያቄ ነው። ዋናው ጥያቄ ይሄ ነው። ኩባንያዎች በቃላቸው መሰረት ኪሳራቸው እየቀጠሉ እንደዚህ በኪሳራ 90% 80% የኤአይ ወጪ ከቨር እያደረጉ ለኛ መረጃ ፊድ እያደረጉ የኛን ህይወት እያቀለሉ አይቀጥሉም። እስካሁን ድረስ ኩባንያዎች በቆዩት በቬንቸር ወይ ደግሞ ካፒታሊስቶች ወይ ደግሞ ባለሀብቶች ወደፊት ተስፋ ኤአይን ወደፊት ገንዘብ ያመጣል በሚል በኪሳራ ኢንቨስት እያደረጉ ነው ማለት ነው። ነገር ግን ባለሀብቶች የባለሀብቶች ትዕግስት እንደሚባለው ከሆነ አሁን አልቋል። ከዚህ በኋላ ኢንቨስት ማድረግ አይፈልጉም። ስለዚህ ኤአይዎች አግሬሲቭሊ ክፍያ ሊጠይቁ ይችላሉ። እንደዚህ ፍሪ ሰርቪስ የሚባል ነገር ይዘጋሉ። በተለይ ደግሞ እንደዚህ ማስታወቂያ የማይገኝበት ሀገር የአፍሪካ ሀገራት የኢትዮጵያ አይነት ሀገሮች ደግሞ ማስታወቂያ ስለማይገኝ አድ ማድረግ ስለማይችሉ ብዙ ስለሌለ ያቆሙታል ማለት ነው። ታዲያ ይህንን ከበር በምንድነው ሊያስተካክሉት የሚችሉ ብለን ስናስብ ደግሞ
የመጀመሪያ ነፃ ገደብ አገልግሎት ሊያበቃ ይችላል። በነፃ የሚሰጡ ብዛታቸው ይቀንሳል። አብዛኞቹ በነፃ አይሰጡም ማለት ነው። ሁለተኛው ማስታወቂያዎች ለምሳሌ አንዳንድ አፖች ስታወርዱ ማስታወቂያ እናንተ በነፃ የምትጠቀሙ ይመስላችኋል፣ ግን ለምሳሌ ካፕከት እንኳን ማየት ትችላላችሁ። ስልክ ላይ ኤዲት ስታደርጉ በየደቂቃው በጣም ብዙ አዶች ወይ ደግሞ ማስታወቂያዎች ያመጣላችኋል። ይሄ ለምንድነው? እናንተ ማስታወቂያ እያያችሁ የካምፓኒ ለካፕከት ይከፍላል። ስለዚህ በነፃ ሳይሆን ማስታወቂያ እያያችሁ ነው ማለት ነው። ኤአይም እንደዚህ አይነት ነገር ሊጨምርና አሰልች ሊያደርገው ይችላል። ሌላኛው ደግሞ በጣም እንደዚህ ጥሩ ስራ የሚሰሩ ለምሳሌ የኮንተንት ክሪኤሽን እና እንደዚህ ሞዲፋይ የሆኑ ነገሮች ለሚሰሩ ኤአይዎች ደግሞ ክፍያቸው በጣም ሀይል ሊሆን ይችላል። ታዲያ እኛ መፍትሄው ምንድነው ብለን ስናስብ ኤአይ ይህ የቢዝነስ ሞዴል ነው። ያለ ትርፍ የተቋቋመ ድርጅት አይደለም። ዝም ብሎ እንደዚሁ በነፃ መንፈሳዊ ተቋምም አይደለም። ገንዘብ ይፈልጋል። ይሄ ለገንዘብ የተቋቋመ ድርጅት ስለሆነ አሁን አስለምዶን እንደ መዳበሪያ ተጠቃሚዎች የምታውቁ ከሆነ የኢትዮጵያ መሬት መጀመሪያ በባዶ ያበቅል ነበረ። ከዛ በኋላ መዳበሪያ ሲያስለምዱት ህዝቡ በነፃ በትንሽ ብር ነበር ያስለምዱት። አሁን ግን መሬቱ የመዳበሪያ ጥገኛ ሆነ። ምንም ያለ መዳበሪያ ማብቀል አይችልም። ስለዚህ ገበሬው በሬው ይሸጠ በጣም ብዙ ነገር እዳ ውስጥ እየገባ ማዳበሪያ ገዝቶ መሬቱን ያለማል ማለት ነው። እኛም ጭንቅላታችን ላይ ኢንቨስት እያደረጉብን ነው ማለት የኤአይ ጥገኛ እያደረጉን ነው። ምንም ነገር ያለ ኤአይ አንሰራም አሁን። ከዛ በኋላ ምን ይሆናል? እንን አዲክትድ ከሆነ በኋላ ኤአይ ጋር አዲክትድ ከሆንክ በኋላ በክፍያ ያደርጉታል። ለምሳሌ $200 ክፍያ ቢያደርጉት በየወሩ 30 ሺህ 40 ሺህ የሚጠቀመው ሰው ትንሽ ነው። ስለዚህ ከወዲሁ ማሰብ አለብን። ኤአይ ጥገኞች እያደረገን ነው። ኤአይ ጥቅም ብቻ ሳይሆን የሚታየን እንዲህ አይነት ጉዳትም አለው። እናንተ ምን ትላላችሁ? ሀሳብ አስተያየታችሁ አስቀምጡ። ለዛሬ ያለኝ መልእክቴ ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ።